ወይኔ ኢራን ከፈርስት ሃፍ የባሰ የሚያቃጥል ነገርማ ቀይ ወጥቶላችሁ ኢራን ማግባት የምትችለው ሲገባባት ብቻ ነው ማለት ነው። እንዳየረው ከሆነ ኒውዚላንድ ጋር ማለት ረላሽ በረኛቸው ግን ምን ነው? ምን አይነት ኳስ ነው ያወጣው ማለት ብዙ ኳስ አውጥቷል፣ ግን ሁለቱ መቼ የማይረሱ ታሪካዊ ማለት ምን ነው? እነዚህ ከቺስታ ሀገሮች ምናምን ነገር የመጀመሪያ ጊዜ የሚሳተፉ ምናምን ተባብለው የመጡ ሰዎች ማለት ነው። ዜግነት ለማግኘት ነው እንደ ከአሜሪካ እዛው ቀጥታ የኛ በረኛ እንድትሆኝ ብሎ ዜግነት ለማግኘት ላለመመለስ ነው የሚመስሉት የሚፋለሙት አፈላለም ማለት ነው። ጋዳም ለበረኛው ክሬዲት ማለት ለበረኛው። ኢራን ግን እድልሽን አበላሸሽ ነው። አሁን በግብጽ ተለጠፊና እንዳልደገፍኩሽ እንዳረግምሽ ነው ልጅ ገባሽ አይደል? ይሄን ጨዋታ ማሸነፍ ነበረብሽ። ቤልጂየም ወጣ ነው ማለት በቃ አይደል? ብታሸንፍ ይኖረው አሁን ግብጽ አለብሽ። ከባድ አሁን ግብጽ ኒውዚላንድን ካሸነፈ እናንተ ላይ እንዲለሰልስላችሁ ለግብጽ መቋጠር ያለብን ማለት ነው ግዴታ ገባህ አይደል? ወርቃማ እድል እኮ ነው። ወርቃማ በቃ ወጣባችሁ አይደል? እንደ አንድ ተከላካይ አስወጥታችሁ አንድ አጥቂ አታስገቡ። ኧረ ወይኔ እድል ማበላሸት ትጠላለህ። ያቺኛው የቤልጂየም አፈላማ ነው በጣም ከወጡ ወርልድ ካፕ ከግሩፕ ስቴጅ ከወጡ አንደኛ ተጠያቂ የምትሆን እሷ ናት። በቃ አበላሸችባቸው ነው የምልህ። እየቀጠቀጧቸው ነበር እኮ እድሜ ለበረኛው። በረኛው ይችላል። አረ ወገን ጉድ በሉ አጨብጭቡ። ኢራን ማለት ነው አይሮንዶም አላት። ይኸውልህ እስራኤል አይደለም ያላት ኢራን ነው ያላት በአካል። በረኛውን ህይወት የሚያድነው እንኳን ተመልከቱት። ተከላካዮቹ እንዴት ብለው ኳስ ሲያድኑ እንደነበረ ተመልከቱ። ማን እንዴት አባታችሁ ነው የምትችሉት? ደግሞ ልሃቸው ወኔያቸው ማለት ነው በቃ ደማቸውን ለሀገራቸው ለመስጠት ነው የመጡት። አንተ እንዴት አባቱ ነው የሚችለው የበረኛ እንዴት አባቱ ነው የሚችለው? ያወጣቸው ኳሶች እኔ እንዴት እንደተናደድኩኝ በቀይ ተጫዋች አታ 66ኛው ደቂቃ ላይ ማለት ነው ቤልጂየም አግብተው ያሸንፋሉ ብዬ ስጠብቅ አቻ ጨረሱት። ማን አረ ግን ይችላሉ አግብተው ተሻረባቸው። አያችሁት? ያወጡት አያችሁት? እዩት። ይሄንን ኳስ ይዘውታል። ተባብረውን ያዙት። በቃ ምን አይነት የመከላከል አቅም እንዳላችሁ ያሳዩበት ነው ይላችሁ። እዛ ከአሜሪካ ጋር ሆኖ ሲቀጠቅጧት ማለት ነው ታስታውሳላችሁ እንዴት እንደተቋቋመች። በቃ ቡድኑ እንዲህ ነው ማንዬ። እኔ ያስደስተውኛል ይላችሁ። በዚህ ዓለም ዋንጫ ለፍጻሜ ቢቀርቡ አይደብረኝም ነው ማለት አይደብረኝም። በቃ እኔ ከፖርቹጋል ቀጥሎ ኢራን ተብለው የሱንም እንደውም ተቻለው እሱ ኢራን ቅድሚያ ነው መሰጣት። እኔ ፖርቹጋሎች ከነዛ ቋጣሪዎች ደብረውኛል ማለት ነው። እኔ ዶኔቬዝ ምናምን የሚባሉ ስላስጠሉኝ ማለት ነው። በቃ አረ ኢራን ትችላለች። በጣም ነው የምትችለው። ስፔኖች ማለት ለምን ዩሮን እንዳሸነፉ ዛሬ ነው ያሳዩት። ወርልድ ካፕ ላይ 4-0 ሳውዲ አረቢያን 4-0 ማን ላሚን ያማል አገባ። የመጀመሪያ የወርልድ ካፕ ጎሉ ማን 10 ደቂቃ ነው የፈጀበት ለማግባት። ጥቅም ኦያርዛባል እዛ አሲስት አደረገለት። ምን አይነት ጎል ነው! አቶ ኦያርዛባል ይችላል። ባለፈው የደደበ ጨዋታ ሲጫወት ነበር። ዛሬ ግን በጣም የሚያምር 2 ጎል 1 አሲስት አድርጎ ነው የወጣው ማለት። ፈርስት ሃፍ ላይ ቀየረው። አረ ዴላው ፎይንቴ አረበናቴ ሶያ ሃትሪክ ይስራበት። እኔ ይሄን ሶዬ ቦነ መተዋለሁ ዛሬ። ለምን ሃትሪክ መስራት አልነበረበት? ወርልድ ካፕ ሃትሪክ ያስፈልገዋል። ገብቷቸዋል። ያ ማለም እንደዚህ አይነት የወደቁ ጌሞች ላይ ደግሞ ጂኦን ከፍ ማድረግ አለበት። ለምንድን ነው የሚቀይራቸው? ያን ያህል ዲፕ አይደለም። ማን ኒኮ ዊሊያምስን ቀይሮ አስገባው ምናምን። በቃ ይሄ ማለት ነው በስትክክል ማለት ስፈልግ 6 አገባለሁ፣ ግን ማሸነፍ ስለፈለጉ ብቻ 4 አግብቼ ነው የወጡት አይነታቸው ወፍ ነው ዛሬ የተጫወቱ። እነ ፔድሪ ምናምን ወደ ኋላ እየመለሱ ነበር። ሰከንድ ሃፍ ላይ ቅዝቅዝ አድርገውት ነበር ሲጫወቱ ነበር። ውጤቱ ግን ሲያስፈልጋቸው አይታችኋል አይደለም? ውሃ እስከሚጠጡ አጣደፏቸው። 3 ጎል አገቡባቸው ማለት። ኩኩሬላ ራሱ እዛ ተገጫጭቶ ገባለት ኳሱ። ከቼልሲ ልክ እንደወጣ ትንሽ ማን ምን አይነት ቲም ነው ስፔን ማለት ነው። ትንሽ አሁን ገብቷቸዋል። ሰከንድ ጌም በኋላ ትንሽ እየፈሯቸው፣ ምክንያቱም ይሄ ስቴትመንት ነው። ይሄ ዊን ስቴትመንት ኖርማል አይደለም። ገብቷቸዋል። ጥሎ ማለፍ ላይ ፍሩን እያሉ ነው፣ መልእክት እያስተላልፉ ነው። ኢራን የተባለ የሚያስጠላ ቡድን ቤልጂየምን አቻ አስወጥቶታል። የኬዲቢው ሀገር ቤልጂየም የኬዲቢያችን ቀጣይ ጌሙን የማያሸንፍ ከሆነ ወዲያቂ ነው። ወርልድ ካፕ አያልፍም። ከነዚህ የሞተ ቡድን ጋር እንኳን ግሩፕ ምድብ ደርሶት ላያልፍ ይችላል። ለዛውም ኢራን ቀጣይ ጌሙን ካሸነፈ ቤልጂየም በ2 ጎል ልዩነት ምናምን ነው ማሸነፍ የሚኖርበት። ኢራን ከዩኤስኤ እንዲደርሳት ምናምን ተለፍ እኔ ምን አገባኝ። ኧረ በስመ አብ ነጭ ሲያስጠላ። በቃ መከላከል የተባለ ነገር አይችሉም። ኧረ በስመ መከላከል ግን ቻል። በቃ የሆነ ነገር ለማሳካት መከላከል ቻል። ማግባት አትቻል ከፈለክ። አርሰናል እንደዛ አይደለ ሊጉን የበላው አንድ ደደብ ህጻን ልጅ ተከላካይ ምንም ቀይ ወጣ። በቃ እሱን ስህተት ከሰራ በኋላ በዛ ቀይ ነው ቤልጂየም መቸገር የጀመረው። ቀጣይ ከኒውዚላንድ ነው ያላቸው፣ ግዴታ ማሸነፍ አለበት ቤልጂየም። ሾጃ ካሊልዛደህና ቤራንቫንድ ማለት ነው ሀገራቸው ሲመለሱ ኢራን ሁለቱም ሜዳ ላይ ይገባቸዋል። ዛሬ በረኛው ዛሬ ይኸው እንደተለመደው የ33 ዓመት በረኛ
ከትራክተር ኤፍሲ የዛው ሀገራቸው ነው የሚጫወተው ትላልቅ ቲሙ ከሚባሉት ውስጥ የሚገርም ፐርፎርማንስ ቤራን ቫንድ ቶ አንድ ያወጣው እንኳን ሲውቴ የዲካይፐር አላመንኩ። ትላንትና ትዝ ይላችኋል የኩራሳው በረኛ ሩም እሱ እንዲህ ነው የሚቀልበው። ይሄ አታውቅም እንዴት እንደሚነጥር በቃ ከዚህ ይዘህ ይነጥራል አታውቅም እንደሚነጥር ይነጥራል። ብቻ የዓለም ዋንጫ ጉዳይ ምንም እንዳያመልጣችሁ ለየት ያሉ ጨዋታዎች ናቸው እነዚህ እንዳያመልጣችሁ ማለት ነው። ፓስቱ መጫ እንዳይረሳ ከስር ፕሌሊስት አስቀምጬላችኋለሁ ስክሮል እያደረጋችሁ ማየት እንዲመቻችሁ ብዬ ስለ ዓለም ዋንጫ እስካሁን የተፈጠሩት እያንዳንዱ እዚህ ፕሌሊስት ውስጥ አለ ከስር ማለት ነው። ገብታችሁ ማየት ትችላላችሁ። እና ደግሞ ሌላም አዲስ ሲወጡ እንዳያመልጣችሁ ፓስቱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ቢደረግ ይህን ጨዋታ እንዴት አያችሁት? እነዚህ በረኞች ምን ቀምሰው ነው የሚገቡት? ጋይስ እኔ የሚነግረኝ ሰው ያስፈልጋል። እኔም ቀምሼ እስኪ የሆነ ነገር እንፍጠርበት ብቻ አላውቅም። ብቻ ይመቻችሁ። እንቀጥል እስኪ። ኳሱ ቀላል ኳሱ በጣም ይፈጥናል ምናምን የተባለ ነበር ነው። አንዳንዴ በረኞች ለመመለስ ከብዷቸው የተባለ ነበር እያሉ ነው ሌሎቹ በረኞች አንኮቹ እንዲህ እያሉ ነው። ብቻ ለየት ያለ ጨዋታ ትሮሳርዱላ አልቆለት ነበር። ይሁት እግሩ እንደው እንዴት እንዳስቀመጡት ኢራኖች የሚሰሙት ጉድ የለም። ሞት ሽረት ነው የተጫወቱት። ዴብሮይን አሪፍ ጨዋታ አሳልፎ ነበር። ትሮሳርድ አሪፍ ጨዋታ፣ ጨራሽ ግን ጠፋ። ሴልሜከርስ ወፍ፣ ሉካኩ ወፍ፣ ምንም ጨራሽ የለም ቤልጂየም ላይ። ሉካኩ ታውቃላችሁ ከድሮ ማመሉ ፖዚሽኒንጉ ዛሬ ደግሞ ጨራሽ። በፊት ደግሞ ሲስት ነው የምናውቀው። አሁን ደግሞ ክሮስ ይደረጋል፣ ማንም ያገኘው ይገባል። ኳሱ ማንም ያገኘው ምን ያደርገዋል? ማንም ያገኘው ብቻ ከርቀት ይለጋል፣ ምን ይቦለካል። በጣም ያሳዝናል። የግሩፕ ጂ ነገር በጣም ይለያል። ሲጀመር ኢራን ከኒውዚላንድ ትዝ ካላችሁ የሚገርም ጨዋታ ነበረ። ይህ ምን በጣም በቃ እኔ ለየት ያለ ነው የሚጮቱበት መንገድ። ቤልጂየም ችግር ውስጥ ያለች ይመስላል። ሁለተኛ ላይ ተቀምጣለች። እንግዲህ አንድ ጎል እስካሁን ያገባችሁ እንደሚታወቁ ባለፈው እንግዲህ ከአንድ ለአንድ ሲወጡ ከግብጽ ጋር። ግብጽ ደግሞ አራተኛ ላይ ተቀምጠዋል ለጊዜው። ግብጽ ከኒውዚላንድ ያደርጋሉ በኋላ እና እርስ በርስ እነሱ የሚያሸንፉት አንደኛ ሊጨርስ በጣም ይችላል። እሱን ጨዋታ የሚያሸንፍ ሰው ማለት ነው። እስቲ የምናየውና ኒውዚላንድ ከቤልጂየም አለ፣ ኢራን ደግሞ ከግብጽ ይጮታሉ መጨረሻ ላይ ገባቸው እና እሱ በጣም ማታ ያደርጋል ብዬ አስባለሁ። ኤኒዌይስ ግን ስንመለከተው ሳየው ግብጽ ምናልባት አንደኛ ሊጨርስ ይችላለች ዝም ብዬ ሳየው። እስቲ እናያለን። ብቻ ግን የቤልጂየም ነገር በጣም አልጥም ብሏል። በቃ ጨራሽ የለም። ጀሬሽኑ ሞቷል። በጣም አሳፍ ሩዲ ጋርሲያ ምንም አሰልጣኙ ምንም ፋን አይደለውም። ሉኬ ባኪዮ የመሳሰሉ ዊንገሮች ያሉ የሚጠቀምበት መንገድ በቃ ደስ አይለኝም። ቲሙ ሴታፕ ያደረገበት መንገድ እና ብቻ ቤልጂየም ኢትስ ጎን ማን በቃ አሁንም በግሩፕ ስቴጅ ሊወጡ ይችላሉ በድጋሚ በጣም በሚያሳዝን ሁኔታ። ግን ፕሮባብሊ አልፋሉ ብዬ አስባለሁ። ሶስተኛ ምናምን ሆነው ብዙ አልገባባቸውም፣ ግን ብዙም አላገቡም። ደግሞ ችግሩ እዛ ጋ ነው። እስቲ እናያለን። ብቻ የቤልጂየም ነገር አሳሳቢ ውስጥ ገብቷል። ምናልባት ኢራን፣ ግብፅና ኒውዚላንድ ታሪክ ሊሰሩ ይችላሉ ቤልጂየምን ጥለው። እናንተ ደግሞ ዋን ኦፍ ደማሽ የሆነውንም እንግዲህ ኮመንት ማስቀመጥ እንዳትረሱ። ቤራን ዋንድ ነው የምትሉት? ካሊዛደን ነው የምትሉት? ዴብሮይና ወይስ ትሮሳርድ? ለእናንተ ዋን ኦፍ ደማሽ የነበረው ኮመንት ማስቀመጥ እንዳትረሳ። ይመቻችሁ። አህለን ወሳህለን ሳውዲ አረቢያ። በቃ ላለማግባት ያረግሽው ያላለሰለሰ ጥረት በሚገባ ግቡን መጥቷል ማለት ነው። ምንም የማግባት እቅድ የለሽም። ይቻላል። ለምን ታገቢያለሽ? ሲጀመር ምን ያደርግልሻል? ጎል ስፔን አምስተኛ ጎል አግብታው ሳይኖርባት እንጂ እኔ እንደውም እንዳጀባበራቸው ስፔኖች በቃ ደርዘን ወይ ግማሽ ደርዘን ሳያገቡ የሚያቆሙ አልመሰለኝም ነበር። እንዳለ የፊት መስመሩ ቀይረው አስወጡና የሆነ ተረጋጉ ከዛ በኋላ እንጂ እንዳጀማመራቸው ማለት ነው። ሳውዲ አረቢያ ወደ ሀገሯ ተመልሳለች። ዛሬ ሶስተኛ ጨዋታዋን በርቀት ነበር የምታካሂደው ብዬ ነበርና ደግነቱ እኔም ስፔን በክሊንሺት ታሸንፋለች ነበረ ቀመሬ። ግቡና ቴሌግራም ላይ ተቀላቀሉ። ጊቫዌ አለ ለአዲስ ተመዝጋቢዎች 10 ሰዎች ይቻማችሁ።